ጠዋት ከእንቅልፋችሁ ስትነቁ አይኖቻችሁ ያብጣሉ ወይስ ደግሞ ምንም ሳይደክማችሁ ሁልጊዜ የመዛል ስሜት ይሰማችኋል? ብዙዎቻችን ሰውነታችን ውስጥ ትልቅ አደጋ ተደብቆ ምንም ሳናውቅ አብረን እንኖራለን። በተለይ የኩላሊት በሽታ ድምፅ አልባው ገዳይ በመባል ይታወቃል። ዛሬ ኩላሊቶቻችሁ አሁን ላይ እርዳታን እየፈለጉ መሆኑን የሚያሳዩ ግን ብዙ ጊዜ የምንዘነጋቸው 7 ምልክቶችን አብረን እንመለከታለን። ከመካከላቸው አንዱ እንኳን በእናንተ ላይ ካለ አሁኑኑ መጠንቀቅ ይኖርባችኋል። እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ እና ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። እንዲሁም ጥያቄ ካላችሁ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ትምህርቱ እንግባ። የኩላሊት ችግሮች ብዙውን ጊዜ በዝምታ ነው የሚመጡት። ብዙ ሰዎች ከፍተኛ ጉዳት እስከሚደርስ ድረስ ምንም የተበላሸ ነገር እንዳለም አያስተውሉም። ነገር ግን ያ ከመከሰቱ ረጅም ጊዜ በፊት ሰውነታችሁ የማስጠንቀቂያ ምልክቶችን እየላከም ሊሆን ይችላል። ኩላሊቶቻችሁ ሌሊት ከቀን ይሰራሉ። በየቀኑ ቆሻሻን ያጠራሉ፣ ፈሳሾችን ያመጣጥናሉ፣ የደም ግፊትን ይቆጣጠራሉ፣ እናም ሰውነታችሁ በአግባቡ መስራቱን እንዲቀጥልም ይረዳሉ። እነሱ በብቃት በማይሰሩበት ጊዜ ብዙ የተለያዩ የሰውነት ክፍሎቻችን ሊጎዱም ይችላሉ። ታዲያ ችላ ልትሏቸው የማይገቡ 7 የማስጠንቀቂያ ምልክቶችን ልንገራችሁ። አንደኛ፣ የማያቋርጥ ድካምናም አነስተኛ ጉልበት ነው። በቂ እንቅልፍን ካገኛችሁ በኋላም እንኳን የመዛል ስሜት ይሰማችኋል። ጤናማ ኩላሊቶች ኢሪትሮፖይቲን የተባለ ሆርሞንን በማምረት የቀይ የደም ሴሎችን ሚዛን ለመጠበቅ ይረዳሉ። የኩላሊት ስራ በሚቀንስበት ጊዜ ጥቂት የቀይ የደም ሴሎች ሊመረቱ ይችላሉ። ይህም ለድካምናም ለደካማነት አስተዋጽኦ ያደርጋል። ብዙ ሰዎች በስራ የበዛበት የአኗኗር ዘይቤ ምክንያት ዝም ብለው የደከማቸው ይመስላቸዋል። ነገር ግን የማያቋርጥ ድካም አንዳንድ ጊዜ ጥልቅ የሆነ ነገር እየተከሰተ መሆኑን የሚያሳይ ፍንጭ ሊሆን ይችላል። ሁለተኛ፣ ያበጡ እግሮችናም ቁርጭምጭሚቶች ነው። እግሮቻችሁ እናም ቁርጭምጭሚታችሁን ተመልከቱ። ከተለመደው በላይ ያበጡ ይመስላሉ። ኩላሊቶች ትርፍ ፈሳሽንናም ሶዲየምን ለማስወገድ በሚታገሉበት ጊዜ ፈሳሽ በቲሾች ወይም በህብረ ህዋሳት ውስጥ ሊከማች ይችላል። ይህ በተለይ በእነዚህ ቦታዎች ላይ እብጠትን ሊያስከትል ይችላል። በእግሮች በቁርጭምጭሚቶችና በታችኛው የእግር ክፍሎች ላይ እብጠት ብዙ ምክንያቶች ሊኖሩት ቢችልም ተደጋጋሚ እብጠት ትኩረት ሊሰጠው ይገባል። ሶስተኛ፣ በሽንት አጠቃቀም ላይ የሚታዩ ለውጦች ነው። ሽንታችሁ ስለ ኩላሊት ጤና አስፈላጊ ፍንጮችን ሊሰጣችሁ ይችላል። እነዚህን ነገሮች ተከታተሉ። በተደጋጋሚ መሽናት፣ በአነስተኛ መጠን መሽናት፣ አረፋማ ሽንት፣ ጥቁር ሽንትና ደም የተቀላቀለበት ሽንት። ማንኛውም ትልቅ ወይም የማያቋርጥ ለውጥ ከጤና ባለሙያ ጋር መገምገም ይኖርበታል። አራተኛ፣ ያበጡ አይኖች ነው። ብዙ ጊዜ አይኖቻችሁ አብጠው ከእንቅልፋችሁ ትነቃላችሁ። የኩላሊት ማጣሪያዎች በሚጎዱበት ጊዜ ፕሮቲን ወደ ሽንት ውስጥ የመፍሰስ ሁኔታ አንዳንድ ጊዜ ሊከሰት ይችላል። ይህ በአይኖቻችሁ ዙሪያ የፈሳሽ መከማቸትን ሊያስከትል ይችላል። የእንቅልፍ ማጣትና አለርጂዎች የተለመዱ ምክንያቶች ቢሆንም የማያቋርጥ እብጠት ደግሞ መመርመር የሚገባው ነው። አምስተኛ፣ የደረቀ እናም የሚያሳክክ ቆዳ ነው። ጤናማ የሆኑ ኩላሊቶች በደም ውስጥ ያሉ የባዕድ ማዕድናትናም ንጥረ ነገሮችን ሚዛን ለመጠበቅ ይረዳሉ። የኩላሊት ስራ በሚዛባበት ጊዜ ይህ ሚዛን ሊበላሽ ይችላል። አንዳንድ ሰዎች እነዚህ ሊያጋጥሟቸው ይችላሉ። የደረቀ ቆዳ፣ የማያቋርጥ ማሳከክ እናም የቆዳ መቆጣት። እነዚህ ምልክቶች ይበልጥ ግልጽ የሆኑ ምልክቶች ከመታየታቸው በፊት ሊከሰቱ ይችላሉ። ስድስተኛ፣ የማተኮር ችግር ነው። የአእምሮ መደብዘዝ ወይም ትኩረት የማድረግ ችግርን አስተውላችኋል?
የቆሻሻ ምርቶች በደም ዝውውር ውስጥ በሚከማቹበት ጊዜ አንዳንዶች የማተኮር ችግርና የአእምሮ ድካም እንደሚያጋጥማቸው ይናገራሉ። በደም ማነስ ምክንያት የኦክስጅን አቅርቦት መቀነስም በአእምሮ የመደንዘዝ ስሜት እንዲሰማችሁ አስተዋጽኦ ያደርጋል። አእምሯችሁ በተሻለ ሁኔታ ለመስራት በጤናማ የደም ዝውውርናም በጤናማ ኩላሊቶች ላይ ይተማመናል። ሰባተኛ የጡንቻ መኮማተር ነው። ተደጋጋሚ የጡንቻ መኮማተር አንዳንድ ጊዜ ከእነዚህ ማዕድናት አለመመጣጠን ጋር ሊያያዝ ይችላል። የፖታሲየም፣ የካልሲየም እናም የማግኒዥየም ኩላሊቶች እነዚህን ማዕድናት ለመቆጣጠር ስለሚረዱ የኩላሊት መታወክ አልፎ አልፎ ለጡንቻ መኮማተር አስተዋጽኦን ሊያደርግ ይችላል። የጡንቻ መኮማተር ያለ ግልጽ ምክንያት በየጊዜው የሚከሰት ከሆነ ትኩረትን መስጠት ተገቢ ነው። ታዲያ የኩላሊት ጤናን እንዴት መደገፍ ይቻላል ካላችሁ፣ በየቀኑ በቂ የሆነ ፈሳሽ ወይም ደግሞ ውሃን ጠጡ። የደም ግፊታችሁን ተቆጣጠሩ። የስኳር በሽታ ካለባችሁ የደም ስኳርን ተቆጣጠሩ። በአትክልትናም በሙሉ ምግቦች የበለጸገ የተመጣጠነ ምግብን ተመገቡ። ከማጨስም ተቆጠቡ። አዘውትራችሁ ስፖርት ወይም ደግሞ እንቅስቃሴን አድርጉ። መድኃኒቶችን በኃላፊነት ስሜት ተጠቀሙ። እናም የሕክምና ምክርን ተከተሉ። ትናንሽ የዕለት ተዕለት ልምዶች በጊዜ ሂደት ትልቅ ልዩነትን ሊያመጡም ይችላሉ ማለት ነው። አስተውሉ። እነዚህ 7 ምልክቶች ታዲያ በቀጥታ የኩላሊት በሽታ አለባችሁ ማለት አይደለም። ብዙ የጤና እክሎች ተመሳሳይ የሆኑ ምልክቶችን ሊያስከትሉ ይችላሉ። ስለዚህ ብቃት ያለው የጤና ባለሙያ ብቻ ነው በተገቢው ምርመራ እናም ግምገማ ሂደት የኩላሊት ችግሮችን በትክክል ማወቅ የሚችለው ማለት ነው። ኩላሊቶቻችሁ በየቀኑ በእያንዳንዱ ደቂቃ በዝምታ ይሰራሉ። ለዚህ ነው ሰውነታችሁ ምልክቶችን መላክ ሲጀምር ትኩረት መስጠት አስፈላጊ የሆነው። ታዲያ ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረጋችሁን በፍጹም እንዳትዘነጉ። እናም ስለ ጤናው ለሚጨነቅ ሰው ደግሞ ሼር ማድረጋችሁን በፍጹም አትዘንጉ። ስለተመለከታችሁኝ እጅግ አመሰግናለሁኝ። በሚቀጥለው የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።